ከዚህ በኋላ ማሳያችሁ ያው ሚጥሚጣ አዘገጃጀት ነው። የሚያስፈልጉን ነገሮች አብሽ፣ ጥቁር ቅመም፣ ነጭ ቅመም፣ ኮሰረት፣ ኮረሪማ፣ የጥብስ ቅጠል ወይም ሮዝመሪ፣ እንደገና ደግሞ ጦስኝ ያስፈልገናል እና ሚጥሚጣ። በመቀጠል እንዳያችሁኝ ቅመሞቹን እንዳለ ቀላቅዬ ከዛም ሚጥሚጣውንም አንድ ላይ ቀላቅዬ በቡና መፍጫ በሱ ነው የምፈጨው በደንብ። በጣም የሚያምር በጣም አልደቀቀም፣ እንደገና አልሸረከተም፣ ማከለኛ የሆነ አሪፍ የሆነ ሚጥሚጣ ነው።